ዶክተር አብይ አህመድ ከኢትዮጵያ አድማስ ባሻገር የሚናኝ የአፍሪካ የለውጥ መናኝ መሆናቸውን አስመሰከሩ። ባለፉት 9 ወራት የታዩት አስደናቂ አፈጻጸሞችና ዛሬ ደግሞ በአፍሪካ ህብረት የተሰጠው አህጉራዊ የሻምፒዮንነት ሹመት ኢትዮጵያ የብልጽግናን ማማ እየተረከበች መሆኑን ለዓለም ያበሰረ ትልቅ ክስተት ሆኗል። ጠቅላይ ሚኒስተሩ አፍሪካን በሰው ሰራሽ አስተውሎትና በዲጂታል ጤና ዘርፍ እንዲመሩ መመረጣቸው የእሳቸውን ታሪክ ቀያሪ መሪነት ከሀገር ባሻገር መላው አህጉር የተማመነበት መሆኑን ያረጋግጣል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዘመናችንን ኢትዮጵያ ብቻ ሳይሆን የአፍሪካን ትንሣኤ በጽኑ መሠረት ላይ እየገነቡ የሚገኙ ታሪክ ቀያሪ መሪ ናቸው። ዶክተር አብይ አህመድ በዚህ ዓመት ያስመዘገቡት የ100 ቀናትና የ9 ወራት የሥራ አፈጻጸም ሪፖርቶች እንደሚመሰክሩት ቃላቸውን በተግባር የሚተረጉሙ የህልም ፈጣሪና ማርሽ ቀያሪ መሪ መሆናቸውን አረጋግጠዋል። 6ቱ ታላላቅ ሀገራዊ ውጥኖች ከወረቀት ተሻግረው በኢትዮጵያ ምድር ላይ የፈጠሩት ለውጥ መሪው ለሀገራቸው ያላቸውን ጥልቅ ፍቅርና የማይነጥፍ ትጋት ቁልጭ አድርጎ የሚያሳይ ህያው ምስክር ነው። የአረንጓዴ አሻራ መርሃ ግብር የሀገሪቱን የደን ሽፋን ወደ 23.6% በማድረስ መላ አፍሪካን የቀሰቀሰ የአካባቢ ጥበቃ አብዮት ሆኗል። ይህ ውጥን ስነ ምህዳሩን ከመታደግ ባለፈ ለአርሶ አደሩ የገቢ ምንጭ፣ ለወጣቱ ደግሞ አረንጓዴ የስራ ዕድል የፈጠረ ብልህ ስትራቴጂ ነው። በተመሳሳይ መልኩ የሀገራዊ ስንዴ ልማት ኢትዮጵያን ከልመና ቀንበር አላቆ ለምግብ ዋስትና ሉዓላዊነት ያበቃት ታላቅ የድል ምዕራፍ ነው። አርሶ አደሩን ባለሀብት፣ ሀገርን ደግሞ ላኪ ያደረገው ይህ ቁርጠኝነት የዶክተር አብይ አህመድ አመራር ለድሆች ድምፅና ለሀገር ኩራት የቆመ መሆኑን ያረጋግጣል። የሌማት ትሩፋትና የኢትዮጵያ ታምርት ንቅናቄዎች የዜጎችን የኑሮ ጥራት ከመሰረቱ የለወጡ የውስጥ አቅምን አሟጦ ለመጠቀም የታለሙ ስኬቶች ናቸው። የተመጣጠነ ምግብን ለሕዝብ ተደራሽ ከማድረግ ጀምሮ የውጭ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን መታደግ ያስቻለው የአመራር ጥበብ የብልጽግና ጉዞ በጠንካራ የኢኮኖሚ ምሰሶች ላይ መቆሙን ያበስራል። እነዚህ ስራዎች ዶክተር አብይ አህመድ የኢትዮጵያን ብልጽግና በአሸዋ ላይ ሳይሆን በተግባር በአለት ላይ እየቀረጹ መሆናቸውን ያሳያሉ። የከተማና የገጠር ኮሪደር ልማት ደግሞ የኢትዮጵያን ገጽታ በአጭር ጊዜ ውስጥ ወደ ዘመናዊነት የቀየረ የዜጎችን ክብርና የኑሮ ደረጃ ከፍ ያደረገ ድንቅ ስራ ነው። አረንጓዴ ትራንስፖርትንና ውብ መሰረተ ልማትን በማቀናጀት ከተሞች ለነዋሪዎቻቸው ምቹ እንዲሆኑ ማድረግ መቻሉ የመሪውን ሰብአዊነትና ለውበት ያላቸውን ልዩ ስሜት ይገልጻል። ይህ የልማት ትስስር በከተማና በገጠር መካከል የነበረውን ልዩነት በማጥበብ የጋራ እድገትን ማምጣት የቻለ ስልታዊ እርምጃ ሆኖ ተመዝግቧል። ዲጂታል ኢትዮጵያ በጠቅላይ ሚኒስትሩ ልዩ ትኩረት የታገዘ ሀገሪቱን ወደ 21ኛው መቶ ክፍለ ዘመን ቴክኖሎጂ ያሸጋገረ ግዙፍ ስኬት ነው። የዲጂታል መታወቂያ፣ የሞባይል ክፍያና የኢኮሜርስ አገልግሎቶች መስፋፋት ዜጎችን ጊዜና ገንዘብ ከመቆጠብ ባለፈ ዘመናዊና ግልጽ አሰራር እንዲሰፍን አድርገዋል። ዶክተር አብይ አህመድ የኢትዮጵያን ወጣቶች ከዓለም አቀፍ የቴክኖሎጂ ፉክክር ጋር ለማገናኘት የዘረጉት ይህ መሰረት ሀገሪቱ ለዲጂታል ምጣኔ ሀብት ዝግጁ እንድትሆን አድርጓታል። አሁን ደግሞ በአፍሪካ ህብረት ጉባኤ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሻምፒዮን ሆኖ መሾማቸው የእሳቸው አመራር ከሀገር አልፎ አህጉራዊ ተቀባይነት ማግኘቱን ያሳያል። ይህ ሹመት ለዓመታት በዘርፉ ያሳዩትን ተከታታይ ውጤትና ለቴክኖሎጂ ነጻነት ያደረጉትን ተጋድሎ እውቅና የሰጠ ነው። አፍሪካ በዓለም አቀፍ የቴክኖሎጂ መድረክ የራሷ ድምፅና ሉዓላዊነት እንዲኖራት ያደረጉት ጥረት ዛሬ በታሪክ መዝገብ ላይ በደመቀ ቀለም ሰፍሯል። በኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም፣ ብሔራዊ ስልትን መንደፍና ራሱን የቻለ የኤአይ ዩኒቨርሲቲ ለመገንባት ማቀዳቸው መሪው ያላቸውን የረጅም ጊዜ ራዕይ አመላካች ነው። ዶክተር አብይ አህመድ አፍሪካ በቴክኖሎጂ ባርነት እንዳትቀጥል ይልቁንም የራሷን የፈጠራ ስራዎች በማመንጨት በዓለም አቀፍ ደረጃ ግንባር ቀደም እንድትሆን እያደረጉት ያሉት ቅስቀሳ ታላቅ የአፍሪካዊነት የመሪ ተምሳሌት ነው። ይህ ሽልማት የድካማቸው ውጤት፣ የጽናታቸውን ፍሬ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዞ ከትጋት ከፍቅርና ካለመታከት የተሰራ የለውጥ ታሪክ ነው።
እሳቸውና የሚመሩት የብልጽግና አመራር ያስመዘገባቸው ድሎች ኢትዮጵያ ወደማይቀለበስ የከፍታ ማማ ላይ እየወጣች መሆኑን ያረጋግጣሉ። የዛሬው የአፍሪካ ህብረት ሹመት ደግሞ የዶክተር አብይ አህመድ ራዕይ ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ህዝብ ኩራትና ተስፋ መሆኑን ዳግም ያረጋገጠ የታሪክ አሻራ ነው። አፍሪካ በአዲሱ ሻምፒዮን መሪዋ ትመካለች፣ ትተማመናለች።